ዩቲዩብ ቪዲዮ ለመስራትም ሆነ ቲክቶክ ቪዲዮዎችን ለመስራት እቃዎች ያስፈልጉናል። እናም በዛሬው ቪዲዮ የተለያዩ የኦዲዮና የቪዲዮ እቃዎችን እንዴት በቅናሽ ዋጋ ማግኘት እንደምትችሉ የምጠቁማችሁ ይሆናል። ለኮንተንት ክሪኤሽን ጀማሪዎች እንዲሁም ደግሞ ስራው ላይ ላላችሁ እንኳን ደስ አላችሁ። ለምን እንደዛ እንዳልኩ በደንብ አብራራላችኋለሁ። አሰላሙ አለይኩም፣ እንዴት ናችሁ? ስለ ዩቲዩብ እና ቪዲዮ ኤዲቲንግ ማወቅ ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። ለምሳሌ ይህንን እቃ ተመልከቱት። ገበያ ላይ ከ3100 ብር በላይ ነው የሚሸጠው። ነገር ግን በ2500 ብር ብቻ የት እንደምታገኙት እነግራችኋለሁ። እዚህ ጋር ይሄኛውን ማይክ ተመልከቱት። ሌሎች ስቶሮች ላይ 9500 ብር ነው። ወላኪን በ8000 ብር ብቻ ማግኘት ትችላላችሁ። ሌሎችንም ብዙ እቃዎችን መጥቀስ እችላለሁ። ነገር ግን አሁን እነዚህን እቃዎች የት ቦታ በቅናሽ እንደምታገኟቸው ልጠቁማችሁ። ስለዚህ ቅድም ከነገርኳችሁ የቪዲዮ ሜኪንግ ኪት እንጀምር። ይሄኛው እቃ እኔም ከ3 ዓመት በፊት ገዝቼው ነበር እንደምትመለከቱት። አሁንም ድረስ ግን እኔ ጋር አለ። ሐቂቃ በጣም አሪፍ እቃ ነው። በተለይ ደግሞ ለጀማሪዎች እጅግ በጣም ቀላልና ምቹ ነው። ይሄኛው እቃ የራሱ ማይክ አለው እንደምትመለከቱት። ከዚህ ጋር ነው የምትሰኩት። እንዲሁም ላይት አለው እንደምትመለከቱት። በባትሪ ነው የሚሰራው። ከዚህ ጋር የሪሞት ባትሪ ትከቱበታላችሁ፣ ሁለቱን ማለት ነው። ባትሪው ቀጥታ ኦን ይሆንላችኋል ማለት ነው። ኦን ኦፍ አለው እዚህ ጋር እንደምትመለከቱት። ይሄኛው ላይት መቀነሻ ነው፣ ይሄኛው ደግሞ ላይቱን መጨመሪያ ነው። ይሄኛው ደግሞ መሀል ላይ ያለው ኦፍ ማድረጊያ ነው። ፎን ሆልደርም አለው። ስልካችሁን እዚች ጋር ማስቀመጥ ትችላላችሁ ማለት ነው። በዚህ መልኩ ስልካችሁን ማስቀመጥ ትችላላችሁ ማለት ነው። በመጨረሻ ደግሞ ስታንድ አለው። ስታንዱም እንደምትመለከቱት 3 እግር አለው። በዚህ መልኩ የሆነ ቦታ ላይ ያስቀመጣችሁ ቪዲዮአችሁን ሪከርድ ያደርጋችሁ ዩቲዩብ ቲክቶካችሁን መስራት ትችላላችሁ ማለት ነው። በመቀጠል ደግሞ አንድ ደስ የሚለው ነገር ለቲክቶክም ለዩቲዩብም ያልኳችሁ ነገር እንደምትመለከቱት ከኋላ ላይ እቺ የምትሳብ ነገር አለች። እሷ እንደዚህ የምትዞር ነገር ነች። እሷን ካዞራችሁት በኋላ ስልካችሁ መገልበጥ ነው የሚጠበቅባችሁ። አያችሁት አይደል? ልክ እንደዚህ ካደረጋችሁት በኋላ አሁን በቲክቶክ መልኩ መቅረጥ እንችላለን ማለት ነው። ልክ እንደዚህ። ለዩቲዩብ ስትፈልጉት ደግሞ ይሄኛውን ምንድነው ማድረግ የሚጠበቅባችሁ? ማዞር ነው ወደ ላይ። ይሄኛው ደግሞ ለዩቲዩብ ይሆንልናል ማለት ነው። ማይኩን ስልካችሁ ላይ ቀጥታ ተሰኩታላችሁ፣ ሪከርድ ያደርግላችኋል በዚህኛው ማይክ ማለት ነው። እንዲሁም ደግሞ የፈለጋችሁትን ያክል ሮቴት ማድረግ ትችላላችሁ። ይሄኛው መቀመጫው ነው። እንደምትመለከቱት በዚህ መልኩ አጀስት እያደረጋችሁ ማስቀመጥ ትችላላችሁ ማለት ነው። አጀስት ታደርጉታላችሁ። እንደተመለከታችሁት ሁሉም ነገር የተሟላለት የቪዲዮ ሜኪንግ ኪት ነው። የሚገርመው ነገር ማይኩ ለሁሉም ይሆናል። ለምሳሌ እዚህ ጋር እንደምትመለከቱት ለካሜራው እየተጠቀምኩት ያለሁት ማይክ እሱን ነው። ለቭሎግ ቪዲዮዎችን በጣም ነው የምጠቀመው። ጥራቱን በጣም አሪፍ ነው። እናም ከቪዲዮ መግቢያ ላይ እንዳልኳችሁ ከሌሎች ስቶሮች ላይ የሚሸጠው ከ3100 ብር በላይ ነው። እኔም የገዛሁት ከ2 ዓመት በፊት 3100 ብር ነው። አሁን ደግሞ ከ2 ዓመት በኋላ ምን ያክል ሊጨምር እንደሚችል መገመቱ አይከብድም። ወላኪን ከኔ ጋር ይህንን እቃ በ2500 ብር ብቻ ታገኙታላችሁ። መግዛት የምትፈልጉ በቴሌግራም አናግሩኝ፣ ያላችሁበት አድርስ ላችኋለሁ። የቴሌግራሜን ሊንክ ኦር ደግሞ የቴሌግራም ቻናሌን ሊንክ የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ወደ ቀጣዩ ስናልፍ እኔ ሁሉንም አሟልቻለሁ፣ የሚቀረኝ አንድ ማይክ ብቻ ነው ለምትሉ የሚገርም የድምጽ ጥራት ያለውን ማይክ ላስተዋውቃችሁ። ጀማሪ ይባላል። ምንድነው ይባለው? ጀማሪ ነው? ጀማሪ ማይክ ይባላል። ፕሮናንስ አደረጉን ከተሳሳትኩ አርሙኝ። ይሄኛው ማይክም ከሌሎች ስቶሮች ላይ ከ9500 ብር በላይ ነው የምታገኙት። ከኔ ጋር ግን በጣም በቅናሽ ዋጋ በ8500 ብር ሸጥላችኋለሁ። አስተውላችኋል? የ1000 ብር ቅናሽ አለው ማለት ነው። ግን አንድ እንድታውቁት የምፈልገው ነገር በቅናሽ ሸጥላችሁ ዩዝድ ሆኖ እንዳይመስላችሁ። ብራንድ ኒው ወይም ደግሞ አዲስ የምትከፍቱትን እቃ ነው በዚህ ዋጋ የሚሸጥላችሁ። ምክንያቱም ኮንተንት ክሬተሮች ስትሆኑ እቃዎች ያስፈልጓቸዋል፣ ግን ደግሞ ለመግዛት ውድ ይሆኑባቸዋል። ያው እኔም ጀማሪ ሆኜ ስላየሁት ማለት ነው። ስለዚህ ገበያ ላይ ካለው ዋጋ ቀንሼ የፈለጋችሁትን ኤሌክትሮኒክስ እሸጥላችኋለሁ። ቀጣይ ደግሞ ያው በጣም አስፈላጊ ወደ ሆነው ሪንግ ላይት እንምጣ። ሪንግ ላይት ለቪዲዮአችን እጅግ በጣም አስፈላጊ ነገር ነው። ምክንያቱም ቪዲዮዎቻችንን ስንቀርጽ ብርሃን ሊኖር ይገባል። እንዲሁም ላይቭ ለመግባት እጅግ በጣም ወሳኝነት አለው። እናም በተለያዩ አማራጮች ወይም ደግሞ ኢንቾች ከኔ ጋር አሉላችሁ። ያው ስለ ዋጋው ተነጋግረናል። ከገበያው እጅግ በጣም በወረደ ዋጋ ነው የምሸጥላችሁ። ለምሳሌ 14 ኢንች RGB ሪንግ ላይት ሌሎች ጋር ከ7000 ብር በላይ ይጠይቃሉ። እኔ ጋር ግን በ5800 ብር ብቻ ሸጥላችኋለሁ። የ1200 ብር ቅናሽ አለው ማለት ነው። 18 ኢንች ከፈለጋችሁም ከኔ ጋር በ6800 ብር ሸጥላችኋለሁ። ያው ይሄኛውም ከሌሎች ስቶሮች ላይ ከ8000 ብር በላይ ነው የሚሸጠው። ቼክ ማድረግ ትችላላችሁ። ነገር ግን ከኔ ጋር በ6800 ብር ብቻ ሸጥላችኋለሁ። የ1200 ብር ቅናሽ አለው ማለት ነው። ስለዚህ አሁን ይሄንን ሁሉ እየነገርኳችሁ ያለሁት ዩቲዩብ ቲክቶክ መጀመር ለምትፈልጉ ሰዎች በቅናሽ እቃዎች እንድታገኙ ስለምፈልግ ነው። ምክንያቱም ተወደደ ብላችሁ እንድታቆሙ አልፈልግም። እኔ ካስመጣሁበት ዋጋ የትራንስፖርት ብቻ ጨምሬ ሌላ ትርፍ መያዝ ሳያስፈልገኝ ለእናንተ ማድረስ ፈልጋለሁ። ብዙ የማስተማር ችሎታ ኖሯችሁ ነገር ግን በገንዘብ እጥረት የተቀመጣችሁ እንዳላችሁ አውቃለሁ። እናም ይህ እድል ሳያመልጣችሁ ቶሎ ተጠቀሙበት ማለት ፈልጋለሁ። ሌሎችም የተለያዩ እቃዎችና ኤሌክትሮኒክሶች አሉኝ። ለምሳሌ የተለያዩ ሄድሴቶች አሉኝ። ያው ሪአክሽን ቪዲዮ ለምትሰሩ ማለት ነው። ቪዲዮዎችንም ኤዲት ለምታደርጉ
ምቾት አለው። እንዲሁም የተለያዩ ባለ ገመድና ገመድ አልባ ማይኮች እኛ ጋር አሉ። ሶ ለዩቲዩበሮች፣ ለቲክቶከሮች፣ አጠቃላይ ለኮንተንት ክሬተሮች የሚሆኑ እቃዎችን በተጨማሪም ሌሎች ኤሌክትሮኒክሶችን በእኔ በኩል በቅናሽ ማዘዝ ትችላላችሁ። በቴሌግራም ጻፉልኝ፣ ያላችሁበት አድርስላችኋለሁ። ይህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኝ። ወሰላሙ አለይኩም። ወለዚነ ላ የሽሀዱነ አዙረ ወኢዛ መሩ ቢልለግዊ መሩ ኪራማ